ነው በቃ ማስ ሪፖርት እያደረጉ ነው። ማስ ይሄ መሸነፍ ሪፖርት ነው የሚሆነው። መሸነፍ ግን ስለ አኑናኪ ማውራት ፈልጋለሁ። ባይዘው እሺ ጋይስ ማስ ስለ አኑናኪ ማውራት ፈልጋለሁ። በተወሰነ ጥናት ስላደረኩኝ እየተቆራረጠ ነው። አንዴ ቆይ አንዴ በዚህ ጉዳይ እንዲያውም ጥሩ ሰምታል መኮንን በአኑናኪ ጥናት ስላደረገ ወንድማችን እሱ ነው ጥሩ እንትን የሚሆነው። አንዴ ሁላችሁም ግን አንድ ጥያቄ ልጠይቀው። አኑናኪን ከጥናት ካረግ ኤል የአኑ ልጅ ነው አይደለም? አይደለም። ቆይ አንደኛ ጥያቄ መልሰው። ግልጽ እኮ ነው። የአኑ ልጅ ነው አይደለም? ኤል እኮ ቆይ አንዴ ላውራ። ቆይ አኑናኪ የሚለውን ሀሳብ ራሱ በመጀመሪያ ደረጃ ገንዘብና መረዳት ቆይ ልጨርስ። የአኑ ልጅ ነው ወይ? አንዴ አይደለም። ሌላ ጊዜ እናወራለን። ይህንን ካላወቅ አባታቸው ይህን ነገር መረዳት ስላለበት አንድ ዳይቨርስ ሊያደርገው ነው። ከቁራን አይደለም ይሄ ነገር መነሳት ስላለበት ኢምራን አንድ ጋይስት አንድ ይሆናል። መኮንን ጥያቄውን ጠየቅ ወንድ እሱ በአኑናኪ እንትን ሰርቻለሁ አለ። ኦኬ አሁን ኢምራን መለሰልህ አይደለ? መቀበል አለመቀበል መብት ነው። ግን ጥያቄ መልሶላል፣ በእነሱ ቤት አስቀምጦላል፣ አብራርቶላል። ነገር ግን አንተ አኑናኪ ምንድን ያልከውን ሙስሊሞችም ኦርቶዶክስ ክርስቲያኖችም የምትከተሉት የአኑናኪ ነው አላችሁ። እሱ መኮንን በአኑናኪ ያምናል እያለም አኑናኪ ማለት ምን ማለት ነው? አኑናኪዎች ከሌላ ቦታ የመጡ አይደለም። አኑናኪ ማለት the one come from heaven ማለት ነው። ግን እዛ ውስጥ እነዛ የመጡት ውስጥ ቆይ አንዴ ቆይ እሰጥሃለሁ። ለምን አስተካክየው ትመልሳለህ፣ ችግር የለውም። ከዛ ሶስት ናቸው። አኑ አለ፣ ኢንኪ ትልቁ ልጁ አለ፣ ኤል ትንሹ ልጁ አለ፣ የሚቀጥለው ልጁ አለ። ኦኬ አሁን ትንታኔ ልገባ አይደለም። ኤል ሊል ነው ማለት ኤል ነው። ኤል ማለት አይደለም። ሚዩት አድርግ። ቆይ አይደለም እኔ ላስረዳ። አሁን ምን እያደረገ እንደሆነ ልንገራችሁ። ኤል የሚለው ቃል በመሰረቱ እኛ እንደምናውቀው ይሄ ዕብራይስጥ ብለን ነው የምንጠቀመው። ሲጀመር አኑናኪ የሚለው ቃሉ ራሱ ይሄ ሱማሪኛ ነው ምናምን ተብሎ የሚጠራ ቃል ነው። ከዛ ስክሪፕት የተገኘ ነው። ሊትራሊ የዩፎች ወይም ደግሞ ኒፍሊም ተብሎ የሚጠሩ አካላት የእነሱ አስተምሮ ነው። እሺ ባይዘ ማወቅ ያለባችሁ ነገር ማለት ነው። የ12 ፕላኔትስ ተብሎ የሚሰኝ መጽሐፍ አለ። አኑናኪ የሚለው ሀሳብ ቅድም እሱም ስላነሳው ይሄ ፖይንት ዝም ብሎ መተው ስራ የለበት ነው። አኑናኪ ማለት ከሰማይ የመጣ ማለት ነው። አኑ ማለት የሰማይ አምላክ ማለት ነው። ቅድም ራሱ ስላስቀመጠው ማለት ነው። ስለዚህ ከሰማይ የመጣ ወይም ወደ